አዲስ አበባ ከዚህ ቀደም እንግዳ ሲመጣ ካለማጋነን ነው የምነግራችሁ፣ ለአንድ ሰዓት እንደ መንግስት መውሰድ የምንችልበት ቦታ አልነበረም። ማክሲመም ሸራተን ነው። ሌላ ምንም ነገር የለም። አዲስ አበባ ውስጥ ይሄን ተመልከት ሊባል የሚያስችል አንድ ነገር የለው። ዛሬ ግን ለሁለት ቀን ለሶስት ቀን ከመጡ መጨረስ አንችልም። እነግራቸዋለን። ማየት ከፈለጋችሁ 4 ቀን 5 ቀን ፕሮግራም ያስፈልጋቸዋል። በአንድ ቀን ስለማያልቅ ስራው ማለት ነው። አይተናል ብላችሁ መናገር አትችሉም። 10% አላያችሁ፣ መከላከያን አላያችሁም፣ እንጦጦን አላያችሁም፣ ኢንሳን አላያችሁም፣ ማዕድን አላያችሁም። አቃቂ አካባቢ የአቃቂ ሰዎች እንኳን አላያችሁም። በጣም የሚያምር ስራ አለ። የሪቨር ሳይድ አሁን የወንዝ ዳርቻ ያልነው ስራ አዲስ አበባን ኮምፕሊትሊ የሚቀይር ነገር አላያችሁም። የአዲስ አበባ ሰው እንደምታዩት ቅን ነው። ካየ ካመነ ያግዛል። እኛ ደግሞ የሚያግዙንን ሰዎች እንፈልጋለን። በዚህ ምክንያት ብታዩ፣ ልጆች እንዲያዩ ብታረጉ፣ እናንተም እንዳላችሁት እኛም እንሞክራለን። ተማሪዎች እንዲያዩ፣ ወጣቶች እንዲያዩ፣ ግን ብታግዙ ጥሩ ነው። በእኛ እቅድ በሚቀጥለው ዓመት መጀመሪያ አካባቢ ይሄ ቦሌ መንገድ ቸርችል አካባቢ የምናየው ቢያንስ 20-30% አዲስ አበባ እንደዛ ይሆናል የሚል ተስፋ ነው ያለን። የምንሰራው በዛ መንገድ ነው። የምናፈርሰው የምናነሳው ካለ ለማልማት ብቻ ነው፣ ሌላ ዓላማ የለውም። ከዛ ውስጥ ዘር፣ ሃይማኖት አታስገቡበት። አዲስ አበባ ውስጥ ያለ ማንኛውም ነዋሪ፣ ማንኛውም ኢትዮጵያዊ ሳይሆን የውጭ ዜጋም ጭምር ደስ ብሎት መኖር አለበት። እኛ የምናምነው እንደሱ ነው።